ሰላም ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? ከዚህ በፊት ትምህርታችን ባለነው ነገር ረክተን እንድንኖር መጽሐፍ ቅዱስ እንደሚያስገድድ አይተን ነበረ ማለት ነው። ዕብራውያን መጽሐፍ ላይ ባለነው ነገር ረክተን እንዴት መኖር እንድንችል መጽሐፍ ቅዱስ ያስተምረናል ማለት ነው። ከፍቅረ ንዋይ ራሳችሁን ጠብቁ ይላል። ባላችሁት ነገር ደግሞ ረክታችሁ ኑሩ ተምረን ነበረ ማለት ነው። ዛሬ ደግሞ በመጽሐፍ ቅዱሳችን ላይ ያለውን ሀሳብ አብረን የምንካፈል ይሆናል ማለት ነው። በመጽሐፍ ቅዱሳችን ላይ ያለው ሀሳብ ምንድን ነው የሚለው አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ ያለውን እንካፈላለን ማለት። ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱት እናወራለን። ሕይወትም ተገለጠ አይተነዋል እና እንመሰክረዋለን። ከአብ ዘንድ የነበረው ለእኛ የተገለጠው የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችን ከአብ ጋር ከልጅም ከኢየሱስ ክርስቶስ ጋር ነው። ደስታችሁን እንዲፈጸም ይህንን እጽፍላችኋለሁ። ቁጥር 5 ላይ ከእርሱም የሰማነው ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። እዚህ ክፍል ውስጥ እንግዲህ የምናየው ምንድነው? መጽሐፍ ቅዱስ ምንድነው ሊያስተምረን የፈለገው? እኛ ስለ ክርስቶስ ያለነውን አመለካከት እንዴት ማወቅ እንዳለብን፣ ክርስቶስን ማወቅ ያለብን እንዴት እንደሆነ ይነግረናል ማለት ነው። ስለ ዮሐንስ ስናነሳ ዮሐንስ ምን አይነት ሰው እንደነበረ መጽሐፍ ቅዱስ ሲናገር የእግዚአብሔር ወይም ደግሞ የክርስቶስ የልቡ ሰው እንደነበረ ይነግረናል ማለት ነው። የክርስቶስ የልቡ ሰው ብለን ስንጠራ ምንድን ነው? ከእግዚአብሔር ከክርስቶስ ጋር የነበረው ግንኙነት ከየትኞቹም ሐዋርያት ይልቅ በጣም የጠለቀ ነው ማለት ነው። ስለዚህ ሲያወራ እኛ ያየነው የተመለከትነው በዓይኖቻችን ያየነው የተመለከትነው እንደዛውም ደግሞ በእጆቻችን የዳሰስነው ነገር ለእናንተ እናካፍላችኋለን። ከእግዚአብሔር ጋር ያለውን ግንኙነት ከእግዚአብሔር ጋር ያለውን ቅርበት ሲናገር በዚህ ልክ ነው የሚናገረው ማለት ያየነው የተመለከትነው ከእግዚአብሔር የመጣ የተገለጠው ይሄ ነው ብሎ ይናገራል። እኛ እሱ ብቻ አይደለም ከአብ ጋር ነው ምናችን ህብረታችን ከአብ ጋር ነው። እንደዛም ደግሞ ከልጅ ከኢየሱስ ክርስቶስ ጋር እንደሆነ ከኛ ጋር ህብረት እንዲኖራችሁ ይህንን እንጽፍላችኋለን። የምንጽፍላችሁ ያየነው የተመለከትነው ከእርሱ የሰማነው ያየነው የዳሰስነው ነገር ቢኖር ይሄ ነው፣ የገባን ነገር ይሄ ነው ብሎ ይናገራል ማለት። ቁጥር 5 ከእርሱ የሰማነውና ለእናንተ ደግሞ የምናወራላችሁ መልእክት ይህች ናት። እግዚአብሔር ብርሃን ነው፣ በፍጹም ከቶ ከሱ ጨለማ የለም። እግዚአብሔር ብርሃን ነው ስል ጨለማ ጋር በፍጹም አይገናኝም ማለት። ጨለማ ስላችሁ ይሄ ጨለማ እኛ የምናየው ጨለማ አድርጎ ነው የሚያስተምረው።